ሰዎች እንዲወዱሽ እንዲያከብሩሽ ሞገሱን አምጥቶ ያስቀምጥብሻልና መልካም በመሆንሽ የምትኖሪው ኑሮ እርካታ ያለው ምንም ያልጎደለባት ሴት ሆነሽ ሁሉ ነገር እንደተሳካላት ሴት ሆነሽ ነው የምትኖሪው። ኮንተንትመንት ነው። ደግ ሰዎች የተሻለ አእምሮ ጤና አላቸው። እጥኛ ረጅም ዘመን ይኖራሉ። እድሜያቸው ረጅም ነው። እድሜ መርዘም ብቻ ሳይሆን ሰው ማርጀቱ አይቀርም አይደል? ግን ኤጂንግ ግሬስፉል የሚባለው ስታረጂ እንኳን በክብር ነው የምታረጂው። ታመሹ ድቅድቅ ብለሽ ምናምን ሳይሆን ደስ የሚል አይነት ኤጂንግ ግሬስፉል የሚባለው በክብር ነው ማርጀት የሚመጣው። መልካም ስትሆኚ ከሱ የምትቀበየው ነገር አለ። አንዱ ሞገስ ነው። ሞገሱን ያለብስሻል። ሞገሱን ባንቺ ላይ ያስቀምጣል። ቤትሽ በበረከት ይሞላል። ብሌሲንግ አለው። ትንሽ ሆና ቤትሽ በረከት ተሞልታለች። ብትተኚ እንቅልፍሽ ጣፋጭ ነው። ቆንጆ እንቅልፍ ነው የምትተኚው። ብትበይ ጥሩ አፒታይት አለ። ብልጥ የሆነን እየመሰለን ነው፣ ስማርት የሆነን አረ የራስሽን ኑሮ ኑሪ ብለሽ አጥርሽን አሳጥረሽ ኤሌክትሪክ ሽቦ አድርገሽ ምናምን ጥበቃ አቁመሽ ይላሉ ደግሞ ሰዎች። የራስህን ኑሮ ኑር፣ የራስሽን ምን አገባሽ አንቺ፣ የራስሽን ጥሩ ምክር የመከሩ ይመስል ፍጹም ልክ አይደለም። ምን ዋጋ አለው ቢኖረኝ ካልሰጠሁት? ምን ዋጋ ግን ቤቴ ቢሞላ ካላካፈልኩት ምን ጥቅም አለው? እና በራስህ ላይ በቃ ራስህን ኑሮ ኑር። እንዳታካፍል ነው እኮ ይጎልብኛል ብሎ ማሰብ ነው፣ መሰሰት ነው። አሁን እኔ ከዚህ ላይ ብሰጥ እንዴ ይሄማ እንዴ ተሰጣለሁ ከዚህ ላይ የሚል መሰሰት ነው። አንዳንዴ ደግሞ መልካም መሆን ሞኝነት ስለሚመስለን አንዴ የዋህነትና ሞኝነት እንቀላቀላለን። ስለዚህ መስጠቴ ሞኝነት ነው። የማያደንቀኝን ሰውዬ ማድነቄ እንደ ሞኝነት ይቆጠራል። ስለዚህ ሞኝ የሆነ እንዳይመስልን እሱን እያሰብን ነው። ደግማ ክፋት የሚያደርጉ ሰዎች ነገን ሲያስቡ ጭንቀት ነው። ለዚህ ነው ደም ያፈሰው ያሳድደዋል አይደለም? ክፋት የሚያደርጉ ሰዎች ነገ ክፉ ነገር እንደሚመጣባቸው እርግጠኞች ናቸው። መልካም የሚያደርጉ ሰዎች ደግሞ ነገ መልካም እንደሚመጣላቸው እርግጠኞች ናቸው። ስለዚህ ነገን ሲያስቡት መልካም ሰዎች ነገ የሚታያቸው መልካም ነው፣ ጨለማ አይታያቸው። መልካም ስትሆኚ ለራስሽ ያለሽ ክብር ይጨምራል። ሰተሽ አድርገሽ እንዲህ ስትመጪ ለራስሽ ያለሽ ክብር ይጨምራል። መልካም በመሆንሽ የምትኖሪው ኑሮ እርካታ ያለው ምንም ያልጎደለባት ሴት ሆነሽ ሁሉ ነገር እንደተሳካላት ሴት ሆነሽ ነው የምትኖሪው። ኮንተንትመንት አለው።